የገዙኛ አሉኝ እኔ ደንበኞቼ እነሱ ራሱ በቂያችሁ በቂ ናቸው። ክብሩ ይስፋ ለመድኃኒዓለም ለነሱ ብዬ ነው እንዳው መመገባው እኔም ቤቴን ትላንትና ራሱ በቀደም ቅያሬ ወጣው ለ8 ሰው ነው። ትላንትና ራሱ ጽድት አድርጌ ነው ምን አገባኝ እኔ ዲሊቨሪ እናንተ ናችሁ መከፍሉት እኮ ምን ይጎልብኛል። ግን ትግስት ከሌላችሁ ግን ምን ማድረግ አልችልም። ትግስት ያስፈልጋል። እሺ ማንኛውም ሰው በቀደም ሄዶላት እንደዚህ ነው። ምክንያቱም እሷ ጋር ራሱ የደረሰው ማለት ነው በሁለት ቀን በ3 ቀን እንደዛ አካባቢ ነው። ለምን በጣም ሩቅ ናት፣ የ4 ሰዓት መንገድ ናት። እንደዛ ነው። እሺ ጋይስ ሌላ ነገር ምንም ነገር የለውም። እኔ ሀቢባ ቤት ስለሄድኩኝ ህዝብን አከብራለሁ ማለት አይደለም። እኔ ማግኘት ከፈለጋችሁ እኔ ፔጅ ላይ መጀመሪያ ሳታዙ ራሱ እኔ እናገራለሁ። የሚፈልግ ይዘዝ፣ የማይፈልግ ይሄው በፈጣሪ ቸርነት ነው ያለውት። እኔ ፈጣሪ ደግሞ ሲረዳችሁ ሰውን ነው የሚልክላችሁ። ገባችሁ? ፈጣሪ ሲረዳችሁ ሰውን ነው የሚልክላችሁ። እናንተ ደግሞ መፍራት ያለባችሁ ትልቅ ፔጅ ያለውን ሰው ሳይሆን ህሊናችሁን ነው። ትልቅ ፔጅ ያለው እኮ ምንም ነው ይንጫጫል አንድ ሳምንት ካላስ። እሱ ግን አይደለም፣ ዋናው ህሊና ነው። ያዟት ሌባ እኮ ይደበቃል። እኔ እኮ ሱቄ ውስጥ ጽድት ብዬ ነው ያለሁት። ማንንም ሰው ይምጣ ካም ማንንም ሰው አከብራለሁ በሰውነቱ። ፎሎወርስ ስላለሽ አይደለም ስለሌለሽም አይደለም፣ ሰው ስለሆንሽ ነው ማከብርሽ። እንኳን ሌላ አይደለም የምትሳደቡኝን ራሱ ወዳችኋለሁ። እኔ በጣም ነው ሞደ። ለምን እንደሆነ ታውቃላችሁ? ክርስቶስን በጣም ወደዋለሁ። የሚወዱኝን ብቻ በወድማ ምን ዋጋ አለው? ዋጋ የለውም ሀቢብቲ። አሁን ይሄ ሽፎን አሁን እኔ ጋር ብቻ ነው ያለው። እስቲ ኢዋ ሌላ ቦታ የለም። ጽድት ያለ ነው። ይሄ አሁን ዛሬ ነው የተፖሰተው። ትላንትና የተፖሰተው አሁን ቢበዛ ለ5 ሰው ምናምን የሚሆነው እንጂ አልቋል። የለም ጽድት ያለ ነገር ነው ምልከው። ከዛ በተረፈ ሁሉንም ሰው ደግሞ ማስደሰታቸው። አንዳንድ ሰው ደና ነገር ራሱ ቢላክለኝ ኘኘኘኘ ነው የሚለው። መረዳት የለም። የሚያስበው ስለ ራሱ ብቻ ነው አንዳንድ ሰው። ገባችሁ? እንደዛ ነው የመዳም ቤት የሚሰሩ እንደዚህ። ኦፍ ኮርስ እኔ ራሱ የመዳም ቤት ልጅ ነበርኩኝ። ገባችሁ? የመዳም ቤት 24 ሰዓት 24 አወር 2 ሰዓት መተኛበት ጊዜ ነበረኝ እኮ መዳም ቤት እየሰራ ሽንት ቤቷን አጥቤ ነው እኔም ወደዚህ ላይ የደረስኩት። ሀቢብቲ እኔ ምለው ግን 200 2400 ሰው እየተከታተለኝ ነው። እያዳመጣችሁ ነው። ኤክሰለንት ቴንክ ዩ። አይ ፈጣሪ ወይ ይው ገበያውንም በርገድ ስታደርግ እኮ ባንዴ ነው። ሁሉንም ስታመጣ ባንዴ ነው። ገንዘቡም ሲመጣ ባንዴ ነው። ገበያውም ሲመጣ ባንዴ ነው። ፈጣሪ ይመስገን፣ ክብሩ ይስፋ ለመድኃኒዓለም። አይ ፈጣሪ እኔን እኮ ጥለኸኝ አታውቅም እኮ አንተ። አይ አምላኬ ወድሃለሁ፣ እውነት ወድሃለሁ። አንተ ባትኖረኝ እኮ ማን ሀዊን አስታውሳት ያውቅ ነበር። ዛሬ ስንት ቤት ተጠራቻው። አቤት የኔ ማሬ ነው ቆንጆ። እውነት የምሬን እኮ ነው። ማን አስታውሶኝ ያውቃል? እኔ አሁን ሱቅ ከከፈትኩኝ 2 ዓመት ሊሆነኝ ነው። ግን ይሄንን ስራ ከጀመርኩ 4 ዓመቴ ነው። ወደ 4 ዓመት ነኝ ስሰራ ነው። አፈርድሜ በልቼ ስሰራ ነው የምታውቁኝ። አፈርድሜ እየበላው እግዚአብሔርን የምሬን ነው የምላችሁ። አፈርድሜ እየበላው ትንሹም ትልቁን አፉን እየከፈተብኝ ሲፈልግ መጥቶ አንቺ ምን እያለ አባቴን እየሰደበ እናቴን እየሰደበብኝ ሁላ በጣም አንገቴን ጎንበሰ። ለምን አላማዬን ስለማቀው ለዛ ስል በጣም ብዙ ነገሮችን ታግሼ ነው ማልፈው። ገባችሁ? ከዛ በተረፈ ማንንም እኔን ከፈለገኝ እኔ ቤት አንድ ቀን እንኳን ሀዊ የት ናት ብሎ በርቺ ጠንክሪ አንቺ ጀግና ሴት ነው ጎበዝ ነሽ ብሎ እንኳን አንድ ሰው ቤቱ ያልጠራኝ ማን ስለሆነ ነው የሚጠራኝ? ነይ ቤት ሲጀመር አላቃትም። እኔን ከፈለጋችሁን ሻርጃ አልቃስሚያ ክሪስታል ፕላዛ ሆቴል እንደዚህ እጥፍ ስትሉ ሊፍት ነው። እሺ ራይት አይደለም። ሊፍት ስትሉ ራይት የለውም። ሲጀመር ቤት ነው። ሊፍት ስትሉ ኤቢሲ ቢልዲንግ ኤ ብሎክ አለ። አልቃስሚያ ሲጀመር አልቃስሚያ ኤቢሲ ቢልዲንግ ብትሉ ይወጣላችኋል። ዳውን ላይ ጽድት ያለ ሱቅ ስታዩ ፎቶዬ ግድግዳ ላይ ልጥፍ ብላለች። እዛ ላይ መታችሁ ጽድት ያለውን ነገር ትገዛላችሁ ማለት ነው።
የኔ ቀሚስ ራሱ ሌላ ቦታ ማፊ ደሞ ስራችሁን እንዳትረሱ ሌባ በሉ ተብላችኋል ሌባ በሉ ጻፉ እነሱም ሌባ ናቸው ቀሚሴ ወስደውብኛል በሉ ጻፉ ለምን የኔን ሹፎን ወስደውብኛል እንደዛ ነው ሌላ ነገር ምንም ነገር የለውም እኔ ሰው ልጅን አልፈራም ገብርኤልን ማን ስለሆነ ነው የሰው ልጅ የምፈራው ሚዲያ ኮነ የሁላችንም ነው አራስ የህዝብ ቤት ነው ሙዳችሁ እኔ እኮ በጊፍት አይደለም የምተዳደር ሰርቼ አፈርድሜ በልቼ ነው የምተዳደረው እኔ ተደማጭ አለን ብሎ ደግሞ ብዙ ነገር ነው ደስ አይልም ሌላ ነገር እኔም ማግኘት የምትፈልጉ ካላችሁ ሱቅ ነው እኔ እኮ ገወጥ አይደለም የምሰራው ሱቅ አለ ማርያም ጽድት ያለ ሱቅ ላሳያችሁ ነው እዚች ጋር ተገልብጦ ነው የሚታየው ግን እዚች ጋር እንደዚህ ነው እዚህ እንደዚህ አለ ከዛም በኋላ ደግሞ እዚች ጋር ካሸሪ ነው ይሄ እኔ የምቀመጥበት ወንበር ነው አያችሁት ይሄ እንደዚህ ነው ከዛን ደግሞ እዚች ጋር አያችሁ ሲጀመር አረብን ያስደነቀ ቤት ነው ገባችሁ አረብን ያስደነቀ ቤት ማለት ነው አያችሁ ይሄ እንደዚህ ይሄ ቀሚስ አሁን ለምሳሌ ጽድት ተደርጎ እኔ ነኝ የሰራው ተሸምኖ ተጠልፎ ይሄ በሁለት ውስጥ ልብስ ነው የተሰራው ሁለት ውስጥ ልብስ እኔ ቤት ነው ጽድት አድርጌ አያችሁ አያሹ እንደዚህ ተደርጎ አመት ባሉ ሲመጣ ፏድምቅ ብሎ ይሄ አቢ ይባላል እሺ የሽፎን ነጠላ አያችሁ እላይ አለ ይሄው የሽፎን ነጠላ ጽድት ተደርጎ ነው የሚሰራው እዚች ጋር ደግሞ እንደዚህ አለ እነዚህ አሁን ድርብ ተደርጎ ነው የተሰሩት በጣም ጽድት ያሉ ኳሊቲ ያላቸው ናቸው ሲጀመር በሽፎንም ሆነ በአበሻ ቀሚስ ሀዊ ዲዛይን ናት ገባሽ እንደዛ ነው ከዛ በተረፈ አያችሁ በቄጠማ አሱቤ ቤቱን ራሱ እግዚአብሔርን የምሬ ነው በቄጠማ አሱቤ አረብ እስከሚደነቅ ድረስ የሚታይ ቤት ነው እዚች ጋር ደግሞ አለች እቺ ረስቻት ነው ላሳያችሁ አያችሁ አረብ የሚደነቅበት ቤት ማለት ነው ዓለም ላይ ያስተዋወቅኩኝ የኢትዮጵያን ባህል ሀዊ ዲዛይን በዓለም ያስተዋወቅኩኝ ማለት ነው እንደዚህ ነው ይሄው ሱቄ ይሄንን ትመስላለች ያው እንግዲህ ሰፊ ነው በነገራችን ላይ ሳሎኑ ራሱ ሁለት መኪና ያስቆማል በጣም ጽድት ያለ ኳሊቲ ያለው ቤት ነው ሌላ ምን ላሳያችሁ ደሞ በዛው ደሞ አበሻ ቀሚስ ለሚያዝ ሰው አለ ሽሮና በርበሬን በዛው ያማረው ሰው ሽሮና በርበሬ ልክ ደብቀው ነው አለ እኮ ብዙ ነው ያለው ቅባት አለ የወዚ ጋር እነሱ እንደሚፈልጉት ከስተመር እንደሚፈልግ ነው ማስተናግደው እኔ አሁን እኔን የሚያምረኝን ሳይሆን ከስተመር የሚፈልገውን እቃ ነው ማመጣው ነው ይሄው ሽሮና በርበሬ አለ ይሄው እዚች ጋር ቅባት አለ መንፈሳዊ መጽሐፍት አለ ሰው ሀገር ነው ያለው ብሎ የጸሎት መጽሐፍላ ማጣት የለም ሀዊ ዲዛይን አለው እኔ ያለው መጽሐፍ ቅዱስ አጣጡ መንፈሳዊ መጽሐፍት አለ እንደዚህ የሽፎን ነጠላዎች የጸሎት ነጠላዎች አሉ ምናምን ጽድት ያሉ ማለት ነው እንደዚህ ነው የሚመስለው ሱቄ ከዛ በተረፈ እቺ የኔ ወንበር ናት እሺ ጋይስ መዳም ቤት እያለው ማለት ኩሽና ነበረ ቁጭ ምለው አሁን ግን እዚህ ላይ ነው ቁጭ ምለው እሺ ጋይስ በዛው ተማሩ ብዬ ነው እኔ ድሮ መዳም ቤት መሬት ላይ ቁጭ ብዬ ራሱ ምግብ የበላውበት ቀን አለ አሁን ግን እዚህ ላይ ነው ቁጭ ምለው እሺ ያምሬን እኮ ነው ያልፋል ማለት ፈልጌ ነው ሁልሽም ኩሽና ቤት ያለሽው አንድ ቀን ፊት ለፊት ተወጫለሽ ገባሽ ሁሉንም ያስተማርኩ አስተማሪ ነኝ እኔ you understand me መስራት ከፈለግሽ የስራ ለምሳሌ ምንድነው የስራ ኮርስ ከፈለጋችሁ እኔ ጋር ስንት ልጆችን ስራ አስጀምሬያለሁ እኔ ዱባይ ላይ ስንት ልጆችን ኮርስ ሰጥሻለሁ ኬት እንደምታመጪ እንዴት እንደሆነ እኔ ጋር እኔ ያለውልሽ አሉ በጣም ብዙ ልጆች ኦንላይን ላይ የሚሰሩ እኔ ያስተማርኳቸው ኮርስ የምሰጠው ግን በሚዲያ አይደለም ይሁን ጥሩ አይደለም ደብቁኝ ነው የሚያመጣው ገባችሁ እንደዛ ነው ኮርስ ከፈለጋችሁ ክፈቱ ሁላችንም የድርሻችን የድላችን ነው ምንበላው ገባችሁ ኬት እንደሚመጣ እንዴ ከፈለጋችሁ እኔ ራሱ ሽፎን አስረክባለሁ ሽፎን ራሱ አበሻ ቀሚስ አስረክባለሁ ደሞ ኢትዮጵያን ብራንች አለኝ ሽሮ ሜዳ ብራንች አለኝ ኢትዮጵያ አሁን ደሞ የቀረኝ አሜሪካን መክፈት ነው እሱን ደሞ ጠብቁኝ እቺ የመዳም ቅመም ናት እሺ እቺ የመዳም ቅመም ናት እንደዚህ ያደረገችው
ከመዳም ቤት ነው የወጣሁት። ሽንት ቤት ሳጥን ነበር። እኔም እንደዛ ነው። የማይደረስ የለም የማያልፍ የለም። አላርም ባናቴ ላይ የጮኸ 5 ሰዓት ላይ ለሊት ልጆችን ትምህርት ቤት ስልክ ቤት ሳጸዳ ምግብ ስሰራ ሽንት ቤት ሳጥን መዳም ቤት ስንት ዓመት ሙሉ ከዛን ወጣው የራሴን ስራ ጀመርኩ። ማንዞር ብሎ አይቶኛ ቃል ዛሬ ላይ ነይ excuse me who are you ጉልኩኑ ዘንድሮ እኔ አትድረሱብኝ አልደርስባችሁ። ድንበርሽን ጠብቂ ድንበሬን ጠብቃለሁ። እንዳመጡብኝ አልመጣባችሁም። እኔ ሰው ቤት አልሄድም ሲጀመር። እንዳደርሱብኝ አልደርስባችሁ። ባሌ እያልኩ ብኖር ይሻለኛል። እኔ ይሻለኛል። የሚያዋጣኝ እሱ ነው። በቃ ፈታ እንላለን ባሌ እያልኩኝ ፈታ እንላለን ጽድት እንላለን ምናምን። ከዛ በተረፈ ካላስ ማፊ ጭንቅ አዊጋ ስትፈልጊ ትገዣለሽ፣ ካልፈለግሽ መፍትሽ ምርጫሽን ፈልጊ። ከዛ በተረፈ ማንንም አያክለኝም። ዱባይን ደግሞ ተቆጣጥሬያታለሁ። አሁን ቡም ብያለሁ። ተቆጣጥሬያታለሁ ሲጀመር ዱባይን። እቺ እንዳውም ልሸለም ይገባል። እኔ እንዳውም አሁን አዋጡና ባይሆን አዋጡና ሽልማት ሸልሙኝ አዋጡና ሸልሙኝ። እንዴ ምን ነው ለሌላ ሰው ሲሆን ብቻ ነው የምሸልሙት? እኔን ሸልሙኝ። ኦኬ እንደዛ ነው። ወርቅ እንኳን አለኝ ተገዝቶልኛል። ውይ ተበጠሰብኝ እንጂ ገብርኤልን ተበጥሶብኝ እኮ ነው። አይ ውዱ ባሌ ገዝቶልኝ አይን በላው። ይሄው ተገዝቶልኝ ወርቅ አይን በላው። ይሄው እንደዚህ ተበጠሰ። ይሄው ለሁለት ወጣ። አይን በልቶት ነው። ይሄው እዚች ጋር ማሰሪያው አለ። እዚች ጋር ተበጠሰች። አይን በልቶት ነው። ወርቅ እንኳን አለኝ ሌላ ነገር ሸልሙኝ ብዬ ነው። እሺ እንደዚህ ነው ሀቢብቲ። ማንም ጋር አልደርስም። ማንም እንዳይደርስብኝ። ፕሮብሌም ቱ ማች ፕሮብሌም። ሴት ልጅ ነኝ። እሺ ሴት ሁኜ ነው ሁሉ ነገር ብትችሉ እኔን ሸልሙኝ። የምሬ ነው። ገብርኤልን ተምሳሌት ሊሆን ይችላል አላችሁ ደግሞ ጽድት ያለው ኩሩ የሆናችሁ ሰዎች አላችሁ። እናንተ ስላላችሁኝ ክብር ይግባ ለመድኃኒዓለም። በቂ ናችሁ እናንተ። ትበቁኛላችሁ። ሌላ ተጨማሪ አንፈልግም። ማህሌትዬ ቴንኪው። እኔ መዳም ቤት ያሉት ያው በታፍታፍ በምን ጊፍት እንኳን እኔ እንደው አንዳንዴ ጣል 200 ምን እንጂ እኔ ጊፍትም ከሰውም አልጠብቅምም። ሲጀመርም አልፈልግም። ክብሩ ይስፋ ለመድኃኒዓለም። ከማንም ጠብቄ አላቅም። ራሴን ወድጄ ሰውን ወድጄ የምኖር ልጅ ነኝ። ሰው ጋር አልደርስም። ማንም ሰው ደግሞ እንዲደርስብኝ አልፈልግም። ባልሽን አስተዋውቂ ይበልብልሽ አቦዛ ዋ እኔ ጦርነት የሚነሳው በሱ የመጣችሁብኝ ቀን ነው። ቱማች ፕሮብሌም የሚሆነው በሱ የመጣችሁብኝ ቀን ነው። ከዛ በተረፍ ነው ፕሮብሌም በፈለጋችሁት ነው። በሱ ከመጣችሁ ግን እቺን ይማራት ነው አቃጥዬ ምን ማጋያት ተናግሬያለሁ። አንድ ሰው በሱ እንዳይመጣብኝ። ቱማች ፕሮብሌም የሚሆነው የዛን ሰዓት ነው። ኦኬ ከዛ በተረፍ በባሌ ቀልዳላቅም በሱ ፈን ልንሆን እንችላለን። ወይ ማን ፈነዳ? ወይ የሆነ ነገር ከከንፈሬ ፈነዳ። ጋይስ እኔ አይቻላቅም። ጊፍት ተሰጠኝ። ወይ ተመስገን አምላኬ። ሳሬ ነው ያሳየ ክብር ይመስገን። ወይ ቱ አለቻን። እኔ ማስተካ በልቻላቅም። ወይ ናፈቀኝ። አማረኝ። ደሞ እርጉዝ እኮ ነኝ። አማረኝ። አይ ፈነዳ የሆነ ነገር ማርያምን እንደዚህ የሚሉትስ ነገር ወይ በስመ አብ ወወልድ ወመንፈስ ቅዱስ። ላኩልኝ እስቲ ላኩልኝ ልበላችሁ። ላኩልኝ የሆነ ነገር ቆይ ሄደችም ያው መጣች። የሆነ ነገር ሳመችኝ እዚህ ጋር
ተሳምኩኝ ጋይስ ማለት ነበረብኝ እኔ አይደለም ነውር ነው ጋር ሳሙኝ እኮ እኔ አመሰግናለሁ ወይ ስንት ኮይን ተሰጠኝ እኔ ሰጣችኋለሁ ወይኔ ማናት የሰጠችኝ ቆይማ ፈነዳ እኔ ማስቲካ እየበላሁ አይደለም ዛሬ ጾም ነው እናንተ ቅስፈት አታስገቡኝ እንዴ እኔ አልበላሁም ይሁን ነገር ፈንድቷል ባፌ ላይ ማናት የሰጠችኝ ቆይ አበባውን ተክሏለሁ ማሬ ጓሮ ወስጄ ተክላለሁ አባይ ጊፍት የሰጣችኝ አመሰግናለሁ እሺ አመሰግናለሁ ኑሩልኝ ቴንክ ዩ ወይዬ ማሬ አሁን ደግሞ ውበት ደፋብኛ ጋይስ 2000 ሰው እየተከታተለኝ ነው አይኔ ነው ወይስ 200 ሰው ነው